ሰላም እንዴት ናችሁ? ለዛሬ እዚህ ስቱዲያችን እንግዳ ያድርጌ ጋበዝኩት በበርካታ ስራው ትልቅ አድናቆት ያተረፈ በአጭር ጊዜ ውስጥ ትልቅ ተቀባይነት ከህዝብ ያገኘ አርቲስት ነው ያሬድ ነጉ። ያሬድ እንኳን ደህና መጣ። እንኳን ደህና ቆየሽ። የመጀመሪያ ስራህን ከመስራት በፊት ጥረት እንዴት ነበር? ወደዚህ ሞያ ለመግባት ያደረከውን ጥረት? ያው መጀመሪያ ፍላጎት ነው ወደ ጥረት የሚወስድሽ። የፈለግሽውን ነገር ለማግኘት ስታገይ ጥረት ይባላልና ፍላጎቴን የነገሩኝ ሰዎች፣ የሰፈር ጓደኞቼ፣ የትምህርት ቤት ጓደኞቼ በጣም አሪፍ ነው ለምን አዘፍንም የሚል ድፍረቶች ሰጡኝ። የኔም ፍላጎት ከፍ ሲል ጥረት መጣ። ያ ነው ጥረቱና ፍላጎቴ አሁን ያልሻትን የመጀመሪያውን ዘፈን ለማውጣት ፍላጎቴ ነው ጥረት እንዳይ ያደረገኝና ብዙም እግዚአብሔር ኃይሉ ነበር እኔ ላይና ብዙም እንተናላልኩ ወዲያው ነው የወጣሁት። የመርካቶ አራዳ መነሻ ሀሳቡ እንዴት ነበር? በአጠቃላይ አሰራሩም እንዴት እንደነበር እስኪ ያስፈታል። የመርካቶ አራዳ ማለት እኔ ማለት ነኝ። ያው ማለት ለራስ ነው የዘፈንከው አይደለም። ያው የመርካቶ ልጅ ነኝ። የመርካቶ ላይ ፋቋለውና በዘፈን አስበው ነበር። ድሮም ዘፈን ሳናወጣ ይሄንን የዘፈን ስሜት አስበው ነበርና ጥረቱ ሳገኘው ማውጣት ጀመርኩኝ ሐሳቦች እንዲህ እንደንሰራና ብዙ ጊዜ መርካቶ ውስጥ ካይሽ የሚሰራ የሚሮጥ በቃ ቤተሰቦቹን ለመርዳት ምን የሚል ማህበረሰብ ነው ያለው። እነሱን ነው ለማሳየት የሞከርነውና መርካቶ ውስጥ ፍቅር አለ፣ መርካቶ ውስጥ መተጋገዝ አለ፣ መርካቶ ውስጥ ህብረት አለና ያንን ነገር አይቼ ስምንት ስላደኩኝ ክሊፑም እንደዛ አማረው። ለዛ ነው ያየሁትን ነገር ነው የሰራነው ክሊፑ ላይ። የህዝብ ልብ ውስጥ ተሎ እንድትገባ ያደረገ ነጠላ ዜማ ከጉራጌ ጎጃም ነው የነበረ አይደለ? እግዚአብሔር ነው። ይህን ያህል ተቀባይነት እንድታገኝ ያደረገ ምስጢር ምንድን ነው? ያው ካልኩሌቱ ያለው እግዚአብሔር ጋር ነው። እሱ ሲፈቅድ ነው ሁሉም ነገር የሚሆነው። እሱ ትክክል ነው። ለምን ሁሉም ሰው ይሰራል። ኢትዮጵያ ውስጥ እንዳየሽው ብዙ አርቲስት አለ። ሁሉም የራሱን ጊዜ ነው መጠበቅ ያለበት። እኔም እግዚአብሔር ጊዜ ይሄ ነው ብሎ ሲፈቅድልኝ ነው ዘፈን የተወደደልኝና ደስተኛም ነኝ። ከጉራጌ ጎጃም ልዩም ነገር አለው። ሁለት ማህበረሰቦችን ያፋቀረ ነው። ያኛው የመርካቶ አራዳ ያልነው ሰውዬ ፍቅር ደግሞ ጎጃም ይዞት ይሄዳል። እሱን ሀሳብ ነው ማሳየት የፈለግነው። ፍቅር ሀገር የለውም። ፍቅር ዳር ድንበር የለውም። ፍቅር ምንም አይከልለውምና ያንን ለማሳየት ነው። ያኛው የመርካቶ ልጅ ጎጃም ሄዶ ሲያፈቅር ምን የሚያሳይበትን ነገር ነው ሀሳቡን እንትን ያለው። ደስ ይላል። ሰዎችም ወደዱት። ብዙም ደግሞ ጉራጌና ጎጃም ተፋቅሮ የወለደ የተጋባ ብዙ ሰው አለና ከሱ ዘፈን በኋላ ነው በፊት ነው እንዴ? ከሱ ዘፈን በኋላ ማለት ግን ከሱ ዘፈን በፊት አለና አማቼ ይሉኛል እንደውም አንዳንዶቹ አማቼ ነው ይሉኛልና እስኪ አሁን ደግሞ ትመለከተኛለች አይደል? እንደሱ ነው ማስበው። እሺ እስኪ ያጉቴን ደግሞ እናጫውታቸው እስኪ። መነሻ ሀሳቡ እንዴት ነበር? ያጉቴ ያው ዘፈኑ እንደሚታወቀው የኔና የጊልዶ ዜማ ነው። ሰው እንደውም መገንዘብ ያለበት ክሊፕ ነው የነ ዴቪዶን የወሰድ ነው እንጂ ዘፈኑ የራሳችን ነው። ከዛ ባለፈ ግን የአንቺ ሲሳይ ነበርሽ ክሊፑና ማለት ሳልነግርሽ ማላልፈው ምን አለ መሰለሽ፣ ታስታውሻለሽ? ሞዴል ቀርታብን ነበር። አዲያምን እኔ አላቃትም ነበር። ሞዴል ቀርታብን ስታልፊ አየሁሽ ቤት ውስጥ ስትመጪ እና እሷን እስኪ ጠይቃት አልኩት እና አንቺም ፈቃደኛ ሆንሽ። ኤርትራዊ ሁኚ ማን ሁኚ አላቅም ነበር እና እግዚአብሔር እንዲህ ነው ሲሳይ ሲሰጥ
ብዙ ነገር ነው የፈጠርሽልኝ እውነቴን ነው ልሽ ብዙ ነገር ለምሳሌ የቪው እንትን ያደገው ባንቺ ነው መነጋገሪያ ሆነ ያሬድና እሷ ተጋቡ ተባለ ብዙ ነገር አይ ነው ግን ጾቴ ነሽ ማለት ነው ብቻ ሲሳይ ነሽ በሲሳይ ሊያዝሽና አሪፍ ነገር ነበር ያሉት በጣም በጣም ከመነግርሽ በላይ እንደነገርኩሽ ነው እሱ የጻፈው ነው እኛ እየገለጽን ምን ሄደው እንጂ እኛ እንጽፍም ታሪካችንን እና እውነት ነው አንቺም ስገልጽሽ ነው ያገኘሁሽ እሱ ጽፎልኝ አንቺ ለክሊፕ እውነቴን ነው እና ደስተኛ ነበርኩኝ በጣም እሺ እስኪ አሁን ደግሞ ስለ አዲም ራጫውታይ ታይሚን አሪፍ ነበር አይደለ የወጣበት ጊዜ አቀራረቡ ደግሞ በጣም ልዩ አርገ ነው የሰራው እና እስኪ ስለሱ ደግሞ ትንሽ አጫውታይ ያው እንትን ነው እንደነገርኩሽ አዲመራም የኔ ስራ አይደለም በስራ ስራፌ ነው ስራውን የሰራው ግን ተሰጠኝ ያው እና ከአድማስ ጋር ነበር ያወራነው ከአድማስ ጋር ያወራንበት ትልቁ ሪዝን ምንድነው መሰለሽ አድማስ የሚባለው ድርጅት ትልቅ አቅሙ የኤርትራን ገጽ ሁኔታዎችን ያውቃል አካባቢውን ምናምንና ለመስራት ያልከበደን ለዛ ነው ከዚህ ስንሄድ የተቀበሉን በጣም ጥሩ ልጆች ነበሩ አካባቢውን በአግባቡ አሳዩን ከዛ ነው ወደ ዳይሬክቲንግ የገባ ነው እንጂ ሳናቀው ዳይሬክቲንግ ዋው አንደኛ ሰው አንደኛ ነው ወይስ በጣም ከተማው አንደኛ ደስ የሚል አየር ያለበት ፍቅር የሰፈነበት ከተማ ነች አስመራ ነው ሀገራችን ሄዳችሁ ማይፈቀድ ስራ ሰርታችሁ እንደመጣችሁ ሰምተናል አዎ ቀረጻ ማይፈቀድ ቦታ ላይ ድሮኑ ድንገት ጠፋ ተባለ የት ላይ እኔ አይደለም የጠፋሁት አንቺ ደግሞ ያሬድ የሰማሁት ነኝ እንትን እኮ ነው ይኸውልሽ ወደር ነው ቦታው ሎኬሽኑን ከዛ ይሄ የእንትኑ መንገድ ማለት የመኪና የምንሄድበት አለ የሚመጣበት የሆነ መኪና ከላይ ወደ ላይ የሚሄዳላ ክሊፑ ላይ መሀል ከተማ ነው አይደለም ሁሉም አካባቢ ለምሳሌ ሁሉም አካባቢ ላይ ሁሉም ከተማ ላይ መቅረጻትሽም ድሮ ከከተማው ከወጣሽ መቅረጽ ትችያለሽ እና ወደ ምጽዋ እየሄድን ከተማ የሆነች ከተማ አለች እዛች ጋር የሚያምር ሎኬሽን አየን ከዛ በድሮ ልንቀረጽ ስንል እዛ ያሉ የኤርትራ ልጆች አይ ክልክል ነው ከተማ አይቀረጽም ከፈለጋችሁ እንደዚህ ቅረጹ አሉን ከዛ ነው በድፍረት በቃ እንቅረጸው በጣም ነው የሚያምረው በቃ ወደር ነው ቦታው እንቅረጸው ምናምን ብለን ልክ ድሮሩን እንዳበራ ነው ከታች የወታደር መኪና መጣ ታዲያ ለቀቀው ማሽኑን ለቀቀው በቃ የሚያበረው ከዛ ድሮሩ የት እንደገባች ጠፋች ፍለጋ አሷል እውነቴ ነው እኔ ግን ሌላ ነገር ነበር የሰማሁት እኔ አንነዳው መቼስ ጠፋ ተባለ እኔ ድሮሩን ፍለጋ ወድቄ ነው ድሮሩን ፍለጋ ነው እኔ ወደኩት ድሮሩን ፍለጋ እየቀረጽን ማለት መኪና ሲያይ ወደቃል መኪናው መጣ ተባለ ከዛ መጥቶ አንዱ ያራ ነው ምናምን ፈቀዱ መሰለኝ ብቻ የሆነ ነገር ከዛ እሺ ምናምን ተብሎ ዞር ስንል ያሬዱ የለም የደስ ይባል ቅዱስ ሚካኤል አይደል ድሮሩን ለቀቀው እንደዚህ ነበር የሰማው ነገር እኛማ ከዛ ሰው ቤት ገባ ድሮሩ ከዛ ወይኔ ሰዎቹ ደስ ይሉ ይዘውልን መጡ እንጂማ እኛ እናገኘውም ማለት እንዴት ግን ሰው ቤት ገባ ድሮሉ እንዴት አቆሙት ወደቃ እንዴ ነው ፕሌን የሚያዘው ነገር ከሌለ ይከሰከስ የለ እንደዛም እሱ ወደቀ ሲወድቅ እኛ ፍለጋ ብንፈልግ አጣ ስፈልግ ወደኩኝ ነኝ ምንድነው ብጣራ ገደልስ ገብቻለሁ ከዛ በቃ ተስፋ ቆርጠን እውነቴን ነው የምልሽ ይዘውልን መጡ እግዚአብሔርን መኪናውን አይቶ ነው የጣለው
እንጂ እኔ እንዴ እኔ ግን ሌላ ነገር ነበር የሰማሁት። ምን ሆነ ኖሯል እና ለሙታል ታዲ ደስ ይላል። ከአድማስ ጋር በመሆን ነው ክሊፑን የሰራችሁት። ከአድማስ ጋር መስራት እንዴት ነው? አሪፍ ነው፣ ደስ ይላል። ያው እንደ ኢንተርቴይንመንት አሪፍ ነው፣ እንደ ሌሎቹ አሪፍ። አድማስ ኢትዮጵያ አሪፍ ነው። ስለ ኮክ ስቱዲዮ ደግሞ አጫውተኝ። እዛ ሄደህ ያገኘው ኤክስፒሪየንስ እንዴት ነው? ኮክ ስቱዲዮ ያገኘሁት ኤክስፒሪየንስ የምፈልገው ውሽም ማረገው ኤክስፒሪየንስ ነው ያገኘሁት። ደስ ይላል በጣም አንድ ስቴፕ እንዳድግ የተማርኩበት ታይም ነበርና እድለኛም ነኝ። አሪፍ ቆይታ ነው ያሳለፍኩት። እኔም ጓደኞቼም አሪፍ ጊዜ ነበር ያሳለፍነው። ከዛ ባለፈ ደግሞ በእኛ ስም በሚሸጡ የኮካ ላስቲኮች ገንዘብ ተሰብስቦ ለእርዳታ ድርጅት መሰጠቱ 6 ሚሊዮን ብር በጣም አስደስቶኛል። ከዛ ባለፈ በጣም ያስደስተኝ እሱ ነው። በእኔ በብስራት በሮፍነን ባቡይ ዘለቀ በማህሌት ተደርጎ በላስቲኩ ላይ ባለው ፎቶ አማካኝነት መርጠሽ ገዝተሽ ከዛ ላይ 1 ብር ትለግሻለሽ። ያ ብር ተሰብስቦ ወደ 6 ሚሊዮን ብር ተሰብስቦ ለለጋሽ ድርጅቶች ተሰጥቷልና በጣም ነው ደስ ያለኝ። እሺ ያሬዶ፣ ከመለያየታችን በፊት አጭር ጥያቄዎች ጠይቃለሁ። በህይወቴ ያሰው ባይኖር ኖሮ ወይም ያፍጻሜ ባይፈጸም ኖሮ አሁን ላለውበት ደረጃ አልደርስም ምትለው ሰው ወይም ፍጻሜ ካለ? ቤተሰቦቼ ባይኖሩ አልደርስም ነበር። ሁሌ ስለኔ ይጸልያሉ፣ ሁሌ እኔን ያስባሉና ቤተሰቦቼ ለኔ ልዩ ቦታ አላቸው። ከእግዚአብሔር በታች እነሱ ባይኖሩ። ዘፋኝ ባትሆን ምን ትሆን ነበር? ኳስ ተጫዋች። ጎበዝ ነህ በጣም። በህይወት በጣም የሚያስደስት ነገር? በህይወት በጣም የሚያስደስተኝ ነገር በቃ ከሰው ጋር መሆን፣ ከሰው ጋር ይሄ ያለ አይደል ማህበራዊ ኑሮ መኖር ምናምን እየተደሰትኩበት ያለው የህይወት መርሃ ግብሬ ያ ነው። እንደምታውቂው አርቲስት ለአርቲስት አሁን እየተረዳዳ ነው፣ የሌለውን እየሸፈነ ነው፣ ያለውን እያካፈለ ነው ምናምን እና ያ ለኔ ትልቅ ደስታ አሁን ላይ ያለውበት ደስታ ፈጥሮልኛልና ያ ደስታ መቼም ከኔ ባይርቅ ያ ደስታ ደስ ይለኛል። ለምሳሌ እግዚአብሔር እያየ የሚጨምር አምላክ ነው ብዬ አስባለሁ። ለምሳሌ የሰጠኝ ነገር እንደሚያጠፋኝ ሲያቅ እንደምጠፋበት ሲያቅ የሰጠኝን ይመልስልኛል እንዳልጠፋለት። የሰጠኝን ነገር ግን አብዝቼ ለሰዎች መስጠት ከሆነ በይበልጥ ምርቱን እያበዛ ለኔ ያደርግልኛል። አንተ አማርኛ እንዴት ነው እንዴ? ያጉዜ ስንሰራ በምን ነበር ምንግባባ? በጣም ሳቶንሽ አይደለ? በእውነት አመሰግናለሁ። ተርሞኛል በእውነት ጋይሽ ፍላጎት ማለት ይሄ። ማየት የምትፈልገው ከተማና ካያቸው በጣም የወደድከው ከተማስ? ከሀገራችን ብዙ ከተማዎች ደስ ይላሉ። መቀሌ ደስ ይላል፣ ጎንደር ደስ ይላል። ይርኩባቸው ሳያቸው ደግሞ ሌሎችን ጠራ ነው። ባህር ዳር ደስ ይላል። በጣም ደስ የሚሉ ከተሞች። ሐዋሳ ደስ ይላል። አስመራ ደግሞ ከወጣሽበት ኢንተርናሽናል ስለሚታይ አስመራ ደግሞ በጣም አሪፍ ከተማ ነች። እነ ፓሪስ፣ ሮም ምናምን አሪፍ ናቸው ሁሉም ኤቭሪዌር። በጣም ማየት የምትፈልገው እስካሁን ያላየኸው? አይቼዋለሁ። ኢየሩሳሌምን ነበር አየሁት። አየኸው? ጨረስክ? 4 ያየሁት። ከስራዎች በጣም በጣም አብልጠህ የምትወደው ስራ ምንድነው? ሁሉም ልጆቼ ናቸው። ግን እሱ እኮ የታወቀ ነው። ዘለላ በጣም ነው የምወደው። ዘለላይ በጣም ማለት የሆነች ልጅ አለች በቃ ዘፈን ውስጥ የምትሞገስ ምናምንና የአይነት ሴት ልጅ ደግሞ በዛ አይነት መንገድ ስትገለጥ ደስ ይላል እና ዘለላን በጣም ነው የምወደው። ከዝናና ሀብት አንዱን ምረጥ ብትባልስ?
ዝናና ሀብት ምረጥ ነው ወይስ? አዎ ታዲያ ከባድ ነው። ሁለቱም አሪፍ ናቸው። አዎ ግን አንድ ነው የምትመርጠው? ሀብት ይሻላል። ሀብት ይሻላል አይደል? ማለት መልካም ነገር ዝና ያለ ሀብት ምን ይጠቅማል? አዎ እውነት ነው። እግዚአብሔር ሀብት ካለ ብዙ ነገር መልካም ነገር ታረጊበታለሽ። ለምሳሌ እንዴ ብዙ ታረጊያለሽ። ለምሳሌ ዝና ግን ሀብት አያመጣም ብለህ ታስባለህ? አይ ግን አንቺ ያልሽኝ እኮ አንድ ምረጥ ነው እንጂማ ተነጥነው ነበር ማለት። ሀብት ግን ለምሳሌ ከቤተሰብሽ የምትወርሽ ይሆናል። በብዙ አይነት መንገድ ሀብቶች ይመጣሉ። ያ እንደዛ ሲሆን ግን ለምሳሌ አንቺ አንድ ቆርቆሮ ፋብሪካ አለሽ ማለት 50 ሰራተኛ አንቺ ጋር ይሰራል ማለት ነው በሀብትሽ። ከዛ እነዛ 50 ሰራተኞች ይለወጣሉ። ዝና ግን ለኔ ብቻ የሚሰጠኝ ነገር ነው። ለሌሎቹ ማከፋፈል የምችለው አይደል። ሀብት ግን ይከፋፈላል፣ ሀብት ይሰጣል። ማንንም ሰው በማይኖርበት ሀገር ውስጥ ለዘላለም ለመኖር እናም አንድ ሰው ብቻ ካንተ ጋር መውሰድ ትችላለህ ብትባል ማንን ትመርጥ ነበር? ግን አንድ ሰው ብቻ ነው። ልጄን። እሺ በህይወት ለመኖር አንድ ቀን ብቻ ቀረ። ያችን ቀን ምን እያደረግ ታሳልፋታለህ? ጌታ ወይ ካሁን የሰራሁትን ስራ ይቅር በለኝ እያልኩ ንስሐ እየገባሁ ቆንጆ መልስ ነው የእውነት። የመላኛውንም ቦታ ማስተካከል። እሺ ያሬዶ ስለመጣህ በጣም ነው አመሰግነው። የምትለው ነገር ካለ ደግሞ እድሉን ላንተ ልስጥ። እኔም በጣም ነው አመሰግነው። እንደዚህ በቅተሽ ማየቴ በጣም ደስ ብሎኛል። እሺ አመሰግናለሁ። ማለት እንደዚህ ድጋሚ በሌላ አይነት ጀነር መገናኘታችን ያኮራል። የተከበራችሁ ተመልካቾቻችን የዛሬ እንግዳዬ ያሬድ ነጉ ነበር። በሌላ እንግዳ እስከምንገናኝ ቻው።